ሰላም ጤና ይስጥልኝ የኮንስትራክሽን ማሽኖች አፍቃሪዎች፣ እንኳን ወደ ቻናሌ በሰላም መጣችሁ። እኔ ቢኒያም እባላለሁ፣ የኤክስካቫተር ኦፕሬተር ነኝ። ዛሬ በዚህ ቪዲዮ ብዙዎቻችሁ በጠየቃችሁኝ መሰረት ኤክስካቫተር ምንድነው እናስ እንዴት ነው የሚሰራው የሚለውን በግልጽ እናሳያችኋለን። ከቴክኒካዊ ክፍሎቹ ጀምሮ እስከ አሰራሩ ድረስ ያለውን ምስጢር አብረን እንፈታለን። ስለዚህ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ወደ ቪዲዮው እንለፍ። ይህን ግዙፍ ማሽን ዝም ብሎ ማስነሳት ማሽኑን መግደል ነው። ዛሬ ቁልፍ ከማዞራችን በፊት ማንኛውም ሰው ሊያደርጋቸው የሚገቡ 5 ወሳኝ ምርመራዎችን አሳያችኋለሁ። እነዚህን ካላደረጋችሁ ማሽኑ በመሃል ሥራ ሊያቆም ወይም ውድ ጥገና ሊጠይቅ ይችላል። አሁን ሞተሩን ከፍተን ዋና ዋና ፈሳሾችን እንፈትሻለን። የሞተር ዘይት ኤንጂን ኦይል፣ ይህን ዲፕስቲኩን ዴፕስቴክ መዘን እናጸዳዋለን። መልሰን ስንከተው መጠኑ በትክክለኛው ምልክት ላይ መሆኑን እናያለን። የራዲያተር ውሃ ካዋንድ ማሽኑ እንዳይጋልብን ውሃው በቂ መሆኑን እናረጋግጣለን። የሃይድሮሊክ ዘይት ህንሪያዌክ ዋይዋ ከጎን ባለው መስታወት መጠኑን እናያለን። ወደ ካቢኔው ስንገባ ማሽኑን ከማስነሳታችን በፊት ቀዩ የሴፍቲ ሌቨር ላይ ኤፕ መሆኑን ማረጋገጥ አለብን። ይህ ማሽኑ በድንገት እንዳይንቀሳቀስ ያደርገዋል። አሁን ወደ ዋናው ክፍል እንግባ። ኦፕሬተሩ ፊት ለፊት 2 ዋና ዋና ሌቨሮች አሉ። እነዚህ የኤክስካቫተሩ እጆች ናቸው። የግራ እጅ ዌፍት ዌገር፣ ይህ ሌቨር ማሽኑን በራሱ ዙሪያ እንዲዞር ስዋይን ያደርገዋል። ወደፊትና ወደ ኋላ ስንገፋው ደግሞ ትልቁን ክንድ አርምስቴክ ወደፊት ይዘረጋዋል ወይም ወደኛ ይሰበስበዋል። የቀኝ እጅ ራይት ዌገር፣ ይህ ደግሞ ዋናውን ቦም ወደ ላይና ወደ ታች ከፍ ዝቅ ለማድረግ ይጠቅማል። ወደ ጎን ስናደርገው ደግሞ ባሊው ቢሄከድ አፈር እንዲያፍስ ወይም እንዲዘረግፍ ያዘዋል። ከስር ደግሞ 2 ረጅም ሌቨሮች አሉ። እነዚህ ማሽኑን ወደፊትና ወደ ኋላ ለማንቀሳቀስ የሚያገለግሉ ናቸው። በእጅ መግፋትም ሆነ በእግር መርገጥ ይቻላል። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮው ከወደዳችሁት ላይክ አድርጉት። ስለ ኤክስካቫተር ሌላ ማወቅ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ሌላ ስለ ኤክስካቫተር ማወቅ የምትፈልጉትን ነገር በኮሜንት አሳውቁኝ። ይዤላችሁ እመጣለሁ። ሰብስክራይብ ማድረጋችሁን አትርሱ።